ጃፓን መንግስት ያጸደቃቸው የብሔራዊ ደህንነት ስትራቴጂ የብሔራዊ መከላከያ መመሪያዎችና የመካከለኛ ጊዜ የመከላከያ መርሃ ግብር ሰነዶች ሀገሪቱ ራሷን የምትከላከልበትን አቋም ዳግም የሚያዋቅር እየተባለ ነው። ይህ ደግሞ ጃፓን ለዘመናት ስትከተለው የነበረውን የመከላከያ ፖሊሲ የሚቀይር ነው። ሰነዶቹን መሰረት አድርጋ ቶኪዮ የከለሰችው የደህንነት ስትራቴጂ ታዲያ ሩሲያን እንደ ቻይናና ሰሜን ኮሪያ አደጋ ልትደቅን የምትችል ስጋት በማለት ፈርጀዋታል። ሰነዱ ቻይናን በተመለከተ የአሜሪካን ድምዳሜ በመዋስ ትልቋ ስልታዊ ፈተና በማለት እንደፈረጃት የዘገበው የጃፓኑ ኤንኤችኬ ቴሌቪዥን ነው። ጃፓን ከአጠቃላይ ሀገራዊ ምርቷ ውስጥ 2% ለመከላከያ በጀት ለማዋል እንደምትሰራም ይፋ አድርጋለች። ይህ ደግሞ ከጥቂት ዓመታት በፊት የሚታሰብ አልነበረም የሚሉት በአሜሪካ ዩኒቨርሲቲ የታሪክ ተመራማሪ የሆኑት ፕሮፌሰር ፒተር ኮዝኒክ ጃፓን ለዘመናት ከመከላከያ አንጻር ስትከተለው የነበረውን ፖሊሲ ለመለወጥ የተገደደችው በዋናነት አሜሪካ በቀጠናው በምትከተለው ፖሊሲ ምክንያት ነው ብለዋል። በታይዋን ጉዳይ በቀጠናው የተፈጠረው ውጥረት፣ ሩሲያ በዩክሬን የከፈተችው ወታደራዊ ዘመቻና የሰሜን ኮሪያ ተደጋጋሚ የሚሳኤል ሙከራ ሌሎች ምክንያቶች መሆናቸውንም ጠቁመዋል። ጃፓን የሚያጠቃ የጦር ኃይልና ጦርነት የችግር መፍትሄ ነው የሚለውን ሐሳብ ለዘመናት ውድቅ ስታደርግ ቆይታለች። ይህንንም በሕገ መንግስቱ አካታለች። ይሁንና ያለፉትን 10 ዓመታት በትኩረት ስናጤን ጃፓናውያን ትልቅ ስጋት እንዳለባቸው በተሰራባቸው ዘመቻ ሰላማዊውን ሕገ መንግስታቸውን ወደ ጎን ብለው ወታደራዊ ወጪያቸውን እንዲያሳድጉ ተገደዋል። ይህ ደግሞ ጃፓን መደበኛ የመከላከያ በጀት ያላት ሀገር ሳይሆን ዓለም ሶስተኛዋ ትልቅ ወታደራዊ በጀት ባለቤት ያደርጋታል። ይህ የሚያሰጋ ነው። የሀገሪቱ ጠቅላይ ሚኒስትር ፋሚዮ ኪሺዳ አሁን ላይ ጃፓን በምትገኝበት ቀጠና በፍጥነት እየተለዋወጡ ያሉ ሁኔታዎች በመከላከል ፖሊሲ ብቻ ማስቀረት ያለመቻሉ ሀቅነት ታሪካዊ ውሳኔ እንዲያሳልፉ አድርጓቸዋል። አሁን ላይ ባለን የራስ መከላከል ኃይል ብቻ ስጋቶች ተጨባጭ ከሆኑ ሀገራችንን መጠበቅ አንችልም። በዚህ ዙሪያ በእውነት ላይ የተመሰረተ የቢሆን መላምት ሰርተናል። አቅማችን በቂ እንዳልሆነም አይተናል። ይህ ደግሞ የመልሶ ማጥቃት አቅሟን ጃፓን እንድታጠናክር ያደርጋታል። ያላትን ጦር መሳሪያ ታዘምናለች። ከአሜሪካ 500 ቶምሆክ ሚሳኤሎችን የምትሸምስ ሲሆን ሚሳኤሎቹ 600 ኪሎ ሜትር ርቀት ላይ የሚገኝ ኢላማን ማውደም የሚችሉ ናቸው ተብሏል። ይህ ማለት ደግሞ ጃፓን በቀጥታ ያለምንም ችግር ቻይና፣ ሰሜን ኮሪያና ሩሲያን የማጥቃት አቅምን ትፈጥራለች ማለት ነው። ጃፓን ጥቃት ከተከፈተባት ወዳጅ በምትለው ሀገር ላይ ጥቃት ከተሰነዘረና በህልውናዋ ላይ ስጋት ከተደቀነባት ወታደራዊ ጥቃትን እንደምትከፍት ነው የምትገልጸው። ይህ ሁኔታ ደግሞ በፈረንጆቹ የዘመን አቆጣጠር በ1960 ከአሜሪካ ጋር የደረሰችውን የደህንነት ስምምነት ላይ ለውጥ የሚያስከትል ተብሏል። ሁለቱ ሀገራት አሁን ላይ ለየትኛውም ወታደራዊ ጥቃት በጋራ ምላሽ እንዲሰጡ የሚያደርጋቸው ነው ለውጡ። ከዚህ ቀደም ጃፓን መከላከልን፣ አሜሪካ ደግሞ የማጥቃትን ስራ ያከናውናሉ ነው የሚለው የ1960 የደህንነት ስምምነታቸው። እነዚህ ሁሉ ለውጦች ታዲያ ጃፓን ራሷን ከቻይና ለመጠበቅ የምታደርገው መሆኑንም ነው ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚያስረዱት። አሁናዊው የቻይና ዲፕሎማሲያዊና ወታደራዊ ባህሪ የጃፓንን ሰላምና ደህንነት ለማስጠበቅ በምናከናውነው ጥረት ላይ ፈተና ደቅኖብናል። ፈተናነቱ ከቀጠናው ያለፈና ለዓለም ሰላምና ደህንነትን የሚተርፍ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌንቢን ግን የጃፓንን ውንጀላ አጣጥለውታል። ቻይና በእስያ ፓሲፊክና ከቀጠናው ባሻገር ሰላምና መረጋጋት እንዲጸና ቁርጠኛ ናት። ማረጋገጥ የምንፈልገው ቻይና ልማትን ከሚሹ ሁሉም ሀገራት ጋር ወዳጅነቷን ትቀጥላለች። ጃፓን ሀቁን ችላ በማለት ያለንን የጋራ መግባባትና የሁለትዮሽ ግንኙነት መጠናከር ቁርጠኝነትን ወደ ጎን አድርጋ ቻይናን ዋጋ ለማሳጣት እየጣረች ነው። ይህን እንቃወማለን። ተቃውሟችንን በመደበኛ ዲፕሎማሲያዊ መንገድም አሳውቀናል። የታሪክ ተመራማሪው ፕሮፌሰር ፒተር ኮዝኒክ ታዲያ አሜሪካ በትራምፕ ዘመን ሉዓላዊ ግዛቴ ከምትላት ታይዋን ጋር ያላትን ግንኙነት ማጠናከራቸውና የአንድ ቻይና ፖሊሲ ላይ ጥያቄ ማስነሳታቸው ነገሮች እንዲከሩ አድርጓል ባይ ናቸው።
ባይደን ወደ ስልጣን መተው ነጭ ወይስ ሲገቡ ከቻይና አንጻር ለውጦች ቢጠበቁም ባሉበት እንዲቀጥሉ መፍቀዳቸው ነገሮችን አክብረዋል ነው የሚሉት። ለዚህ ደግሞ ፕሮፌሰር ፒተር ኮዝሚያክ ተወቃሽ የሚያደርጉት 18 ያህል ጸረ ቻይና አቋም አላቸው ያሏቸው አማካሪዎቻቸውን ነው ፕሬዝዳንቱን። ለዚህ መካረር ደግሞ ሁሉም ወገኖች ተጠያቂ ናቸው ያሉት ፕሮፌሰር ፒተር ኮዝሚያክ ታዲያ ነገሮችን ማርገብ ላይ ሁሉም ትኩረታቸው ሊሆን እንደሚ